ሁለት ወረቀት ነው የሚያስፈልጋችሁ። ለሀብት ያለኝን ትዝብት ላጋራችሁ። ብዙዎቻችን ብንጠየቅ ማግኘት የምንፈልገው ሀብትን ነው፣ ገንዘብን ነው። አንዳንድ ሰው ቤት ላይ ሀብት ማለት ጤና ነው። አንዳንድ ሰው ቤት ላይ ሀብት ማለት ገንዘብ፣ ቤት፣ መኪና፣ ወርቅ፣ ጌጣጌጥም ይታይ ወረት ነው። አንዳንድ ሰው ቤት ደግሞ ሀብት ማለት ሰው ነው። ይሄ ሁሉ ተደምሮ ታዲያ ባለጸግነት ይባላል፣ የመንፈሳዊ ሀብትንም ጨምሮ ማለት ነው። ሁላችንም ሀብታም መሆን ስንፈልግ ይሄ ሁላ እንዲካተት ይሄ ሁላ እንዲጨመር ነው። ግን ሁላችንም ባለጸጋ እንኳን ባንሆን ወይ ጤነኞች ነን ወይ ደግሞ በዙሪያችን በክፉም በደጉም ከጎናችን የሚቆሙ ሰዎች አሉን፣ ወይንም ደግሞ ገንዘብ ወረት አለን እና ባለን ነገር ማመስገን እና እግዚአብሔር የሌለውን በጎደለ እንዲሞላልን መጠየቅ ነው እንጂ ያለንን ብናውቅ የጎደለን የለም የሚለው አባባል እዚህ ጋር ቦታውን የሚያገኝ ይመስለኛል። እና ሁላችንም ቢሆን ሀብታሞች ነን። ወደዳችሁት? ሁላችሁም ሞክራችሁ ተመልሳችሁ ኮመንት ሴክሽን ላይ ኮመንት ጻፉ። አብራችሁን ስለነበራችሁ አመሰግናለሁ። ቆይ የኔ ፈጠራ አይደለም፣ እሺ ተምሬ ነው የተማርኩትን ነው ሼር ያደረኳችሁ።